ለኢትዮጵያ ወንጌል አማኞች ተጠቃሽ ስፍራ ነው። የበርካታ አገልጋዮችም መነሻ ነው። የተሰራበት ዲዛይንና ማቴሪያል ዘመን ተሻጋሪ አድርጎታል። ጉለሌ ቤቴል መካነ ኢየሱስ እነሆ ከተተከለ ዘንድሮ 75 ዓመት ሞላው። በሀገር ውስጥም ከሀገር ውጭ ያላችሁ የጉለሌ ቤቴል መካነ ኢየሱስ ማኅበረ ምእመን የጌታ ፍሬዎች የዛሬ 50 ዓመት ሀብሎ የጀመረው ቢኳየር 50 ዓመት ስለሞላኝ ኑና የረዳንን እግዚአብሔርን እናክብረው እያላችሁ ነው። ብንኖር ጌታ ቢፈቅድ ግንቦት 16 2018 ዓመተ ምህረት እሁድ ከሰዓት ከ7 ሰዓት ተኩል ጀምሮ የቤተ ክርስቲያኒቱን ጉዞ የሚያሳይ አውደ ርዕይን ጨምሮ ልዩ ልዩ መንፈሳዊ ፕሮግራሞች ተዘጋጅተዋል። የቢኳየር ቀደምት ሥራዎች ዳግም ተሰርተዋል። በዕለቱ ይመረቃል። ደስ ይላል። ለትውልድ ወንጌልን የምናቀብልበት በምህረቱ የረዳንን ጌታን የምናከብርበት ቀን ነውና ግንቦት 16 2018 ከሰዓት አይቀርም። የጉለሌ ቤቴል መካነ ኢየሱስ ማኅበረ ምእመን